ራይት እግዚአብሔር በሰጠን ቤት በሰጠን ህንፃ ባሳረፈን ቦታ እግዚአብሔርን ይዘን ወደፊት የቀጠልንበት ነው እና በጣም ደስ ብሎኛል። ለጌታ ክብር ይሁን። በእያንዳንዱ ዓመት የዚህ ሀገር ሰዎች ስደት ሲያወጁብን፣ ኢቲቪ ስደት ሲያወጅብን፣ ሚዲያ ያላቸው ሰዎች አሁን አልቀናል ሲሉ እግዚአብሔር ሌላ ትዕግስት፣ ሌላ ሞገስ፣ ሌላ ምዕራፍ፣ ሌላ የምንበላው ነገር እያዘጋጀ ዛሬ በክብር እዚህ ደርሰናል። አሁን ደግሞ ወንድማችን ተከተል በአማርኛ ያለውን አጠር ያለ ጊዜ የምንጠቀምበት ጊዜ ይሆናል። ፈቃደኛ ከሆናችሁ ይህን ሁሉ ያስተማረ እሱም ስለሆነ በጭብጨባ ትቀበሉታላችሁ። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለጌታ ይሁንለት። ክብር ለማንም የለም። ክብር ሁሉ ለጌታ ይሁንለት። ክብር ሁሉ ለጌታ ይሁንለት። እሺ፣ ክብርን ለራሱ የሚፈልግ ሰው አለ? ክብርን ለራሱ የሚፈልግ ሰው አለ? ከሌላ ላከበረን ለወደደን እንዲህ እግዚአብሔር ላበዘን ምሕረቱን አብዝቶልን ይህንን ቀን ለሰጠን ለእግዚአብሔር እስቲ ጭብጨባና እልልታን አድርጉለት። ሃሌሉያ። እና አሁንም እኔም አጠር ያለ ጊዜ ነው የምጠቀመው፣ ብዙ ጊዜ አልጠቀምም። አንድ ብበዛ 10 ምናምን ደቂቃ እና ሁላችንም መጽሐፍ ቅዱስ ላይ ጎራ እንልና ካለው ከመጽሐፍ ቅዱስ ክፍል ሁለተኛ ቆሮንቶስ ምዕራፍ 2:15ን እንመለከት። ምዕራፍ 2:15 ከቁጥር 12 ጀምሮ ያለውን ክፍል እናያለን። ያው እስከ 16 እስከ 17 ማለት ነው። ዋናው ሐሳብ እዛ ጋር በደንብ ይነግረናል። እናንብብ። ምዕራፍ 2 ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12 በጌታ በኢየሱስ ክርስቶስ ስም አነባለሁ። ስለ ክርስቶስም ወንጌል ወደ ጥሮአድ በመጣው ጊዜ ለጌታ ሥራ በር ምንም ቢከፍትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም። ነገር ግን ከእነርሱ ተሰናብቼ ወደ መቄዶንያ መጣሁ። ነገር ግን በክርስቶስ ሁል ጊዜ ድል በማንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቁት እንደ ብዙዎች አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላከን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። በማን ፊት? በክርስቶስ። በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ዋናውን ሐሳብ ያው ጸሎቱን ዲቦራ ጸልያ ስለጀመረች በዚሁ ቀጥላለሁ እና ከዚህ ክፍል ዋናው ሐሳብ የክርስቶስ መዓዛ ነን የሚል ነው። የምን መዓዛ? የክርስቶስ ጠረን ነን ወይም የክርስቶስ መዓዛ ነን። የክርስቶስ ሽታ ያለብን ነን። የክርስቶስ መዓዛ ነን ስል ወዳጆች፣ ክርስቶስ የዛሬ 2026 ዓመተ ምህረት ገደማ ወደዚች ምድር ሲመጣ ከእግዚአብሔር ዘንድ ወደዚህ ሲመጣ ለሰው ልጅ በደሙ በድሮ ማንነቱ በተበላሸ ሕይወቱ ጠረን በሌለው ማንነቱ በምድር ላይ ለተበላሸው ለሰው ልጅ ጠረን ሊሰጥ ወደ እኛ ኢየሱስ ክርስቶስ ወደዚህ ምድር መጣ። ስለዚህ ይሄ ኢየሱስ ክርስቶስ በመወለዱ ለእኛ ብሎ በመወለዱ በምድር ላይ ካደገበት ጊዜ ጀምሮ እስከሚሞትበት ጊዜ
ለሰው ልጅ ትምህርት አስተምረው ራሱን አሳይተው ራሱን ገልጠው ማን እንደሆነ ተናግረው ብዙ ነገር ሰርተው ወደ አብ ሄደ። ስለዚህ በምድር ላይ በነበረበት ጊዜ የምንመለከተው ፊዚካሊ ኢየሱስ ክርስቶስ ተወልደው በሰው መካከል የሱ ጠረን ምን እንደሆነ ለሰዎች አሳይተዋል። የሱ ጠረን ምን እንደሆነ ሰዎች ተጠግተው የሚደሰቱበት ጠረን፣ ሰዎች ተጠግተው ስም ጠርተው የሚድኑበት ጠረን፣ ሰዎች ታመው የሚፈወሱበት ጠረን፣ ሰዎች በተለያየ በሽታ ሰዎች አልቀርባቸው ላሏቸው ሰዎች ኢየሱስ ደርሰው ቀርበው ሕይወት ሆኖላቸው ሕይወት ሰጥቷቸው ያንን የራሱን መዓዛ ሲሰጣቸውና በሱ መዓዛ በሱ ጠረን በሱ ሽታ ሲለወጡ ሕይወታቸውን ሲለውጡ አይተናል። ስለዚህ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ለሰዎች መልካም መዓዛ ሆኖ አሳልፈዋል። ለማ ለሰዎች ለማ ለኔ ለማ ለአንቺ ለአንተ ኢየሱስ ክርስቶስ መልካም መዓዛ ሆኖ አሳልፈዋል። ምክንያቱም በሞት መንገድ ውስጥ ለምንነዳ ሕይወት ሰጠን፣ ወደ ሕይወት መንደር አመጠን። ዓለም ጨልሞብን መሄጃ መውጫ ያጠንበት ድቅድቅ ጨለማ የሆነብን በአዳምና በሔዋን ምክንያት የመጣውን ጨለማ ገፈው የዘላለም ብርሃን ሰጠን። እናንተ የብርሃን ልጆች ናችሁ አለ። እኔ ብርሃን ነኝ፣ እናንተም ብርሃን ናችሁ አለ። ስለዚህ የኢየሱስ ክርስቶስ ጠረን መልካም ነው። ክብር ለኢየሱስ ይሁን። ስለዚህ በኢየሱስ ክርስቶስ መዓዛ እኛ መዓዛችን ተለወጠ። የኛ መዓዛ ተለወጠ። የኛ ጠረን ተለወጠ። መሞታችን፣ ማለቃችን፣ መጥፋታችን ዘላለም በጨለማ ውስጥ በድንግዝግዝ ውስጥ መኖራችን ነበር። ኢየሱስ ግን በሱ ጠረን ሕይወታችንን አደሰ። ክብር ለኢየሱስ ይሁን። እስቲ በኢየሱስ ክርስቶስ ጠረን በኢየሱስ ክርስቶስ መዓዛ ሕይወቴ ታድሰው ለዚህ ቀን በቅቻለሁ የሚል እስቲ እጁን አንሳና ያጨብጭብለት። ክብር ለኢየሱስ ይሁን። የማን መዓዛ ነህ? የክርስቶስ መዓዛ ነህ። አንተ የምትሸተው ያንተ ጠረን የምናገረው ክርስቶስን ነው። የኔ ጠረን የምናገረው ክርስቶስን ነው። የኔ አካሄድ የምናገረው ክርስቶስን ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ እኛን ለምን መረጠን? መዓዛዎቹ እንድንሆን፣ ጠረኑ እንድንሆን፣ ራሱ ሊገለጥበት፣ ራሱ ሊታይበት፣ ራሱ ሊከብርበት። አንተ እንድትከብር አይደለም፣ አንተ እንድትባረክ፣ እሱ በአንተ ላይ ሊከብር። ክብር ለኢየሱስ ይሁን። እኔ እንድከብር ነው ካላችሁ፣ አዎ እናንተ ከውርደት እንድትነሱ፣ ከሞት እንድትድኑ፣ ከጨለማ ወደ ብርሃን እንድትመጡ፣ ከጠፋባችሁ አካሄድ ወደምትደነቀው ወደምታወቀው ሕይወት እንድትመጡ። ክብር ለኢየሱስ ይሁን። ስለዚህ ይህ ጠረን የተጨመረልን ኢየሱስ ክርስቶስ ራሱ መልካም መዓዛ ሆኖ ስለመጣ ራሱ መልካም መዓዛ ሆኖ በብዙ ሽታ ውስጥ በብዙ መጥፋት በብዙ በሚበክል ጠረን ውስጥ የነበሩትን በዚህ በዓለም በድንግዝግዝ ሕይወት ውስጥ የኖሩትን ለማዳንና ጠረናቸውን ለመቀየር ስለመጣ እሱ እናንተ የክርስቶስ ጠረን ናችሁ አለ። ሃሌሉያ ሃሌሉያ። ዛሬ ይሄ ጠረን ካልገባን፣ ዛሬ እኔ በእኔ ውስጥ የሚታየው እኔ የታጠቅኩት እኔ ያለኝ እኔ ለበስኩት እኔ የተነፈውት የረጨሁት ስፕሬ ወይም ጠረን ምንድን ነው? ሽታ ምንድን ነው? ያ ሽታው ምን አይነት ሽቶ ነው የሚለውን መመልከት አለብን። ቅድም በአራት አይነት ሕይወታችን ስታሳየን ነበር። ምን አይነት ሕይወት ነው ያለን? ምን አይነት ልብ ነው ያለን? ወፍ የሚበላብን ልብ ነው ያለን? ሰምተን የማንተገብር ልብ ነው ያለን? ሰምተን የሚተገብር ልብ ነው ወይ ያለን? ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ሕፃናትን አንስቶ ይጠቀማል። ክብር ለኢየሱስ ይሁን። እስቲ ስለሷ እግዚአብሔርን ባርኩት። እግዚአብሔር አንዳንዶች አታጨበጭቡም። ለምንድን ነው ያላጨበጨባችሁ? እግዚአብሔርን ነው ያከበራችሁት፣ እሷን አይደለም። እሷ ትባላል። ክብር ለኢየሱስ ይሁን። ስለዚህ በእናንተ ልብ ውስጥ ያለው ልብ ምን አይነት ልብ ነው? በአንተ ልብ ውስጥ ያለው ልብ ምን አይነት ልብ ነው? ሰምቶ የሚተገብር ነው ወይ?
ይሄንን ቃል በልተው ህይወት ላይ ቤት ላይ ኤክሰርሳይዝ የሚያደርግ ህይወት ነው ወይ? የተሰበከው ስብከት እኔ የኢየሱስ ክርስቶስ ጠረን ነኝ፣ ለሌላው ጠረን ነኝ፣ ለሌላው መዓዛ ነኝ፣ ሌላው አሽቶ የሚጠጋብኝ ሰው ነኝ፣ ሌላው አሽቶ የሚበላኝ ሰው ነኝ፣ ሌላው ተጠግቶ የሚጠለልብኝ ሰው ነኝ ወይ? ክብር ለኢየሱስ ይሁን። ስለዚህ ነው እናንተ ለነዛ ለሚሞቱ የሞት ሽታ ናችሁ ይላል። የሞትም ሽታ ናችሁ እኮ እምብዩ ለሚሉ። ክብር ለኢየሱስ ይሁን። አልገባችሁማ? እስቲ ገባችሁ? የማን ጠረን አለብን? የኢየሱስ። ስለዚህ ወዳጄ ያንን የክርስቶስን ጠረን ለማስወገድ የሚጥሩ ብዙ ነገሮች አሉ። የክርስቶስ ጠረን እንዳይኖር በሕይወት የክርስቶስ ጠረን በሕይወትሽ እንዳይኖር አካሄድሽን ከኢየሱስ ጋር እንዳታደርጊ፣ አካሄድን ከኢየሱስ ጋር እንዳታደርግ የሚጥሩ ብዙ ነገሮች አሉ። አንደኛው በኢየሱስ ክርስቶስ የተዘራውን ያንን መልካሙን ዘር የሚለቅመው ሰይጣን። ገባችሁ አይደል? ከውስጣችሁ ያንን መዓዛ ሊነጥቅ፣ ሊያጠፋ፣ ሊያደበዝዝ አንድ ሽቶ ተቀብታችሁ ለአንድ ቀን ወይ ለሁለት ቀን ነው። አያችሁ? ያ ምክንያቱ ምንድነው ካላችሁ ልብስ ይቆሽሻል፣ ሰውነት ይቆሽሻል፣ የተለያየ የአየር እንትን አለ፣ ብክለት አለ። ስለዚህ ከዚህ የተነሳ የተቀባችሁ ሽቶ ለሁለት ቀን ለአንድ ቀን ይቆያል። እንደገና ትቀባላችሁ፣ ታጥባችሁ፣ ነስታችሁ። የኢየሱስ ክርስቶስ ጠረን ግን፣ የኢየሱስ ክርስቶስ ሽቶ ግን፣ የኢየሱስ ክርስቶስ መዓዛ ግን ለዘላለም ተቀብታችሁ ለብዙዎች እንድትቀቡ የሚያደርግ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ወዳጆቼ የተቀበለው ሽቶ ምን አይነት ሽቶ ነው? የተቀበለው ሽቶ መዓዛው የማን መዓዛ ነው ያለብን? ሃሌሉያ። እና ብዙ ስታወሩ ትንሽ አፍ የመድረክ ባህሪ አለና ብዙ ጊዜ ስለማንሰብክ ማለት ነው። ጌታ ይባረክ። ስለዚህ ወዳጆች ከውስጣችሁ ቅድም የተዘራውን ዘር በየትኛው ስፍራ ላይ ተዘርተው ምን እንደሚለቅም አይታችኋል። እንዴት እንደሚጠፋ አይታችኋል። እንዴት እንደሚታነቅ አይታችኋል። ሕይወታችሁ ምን አይነት ጠረን አለው? ምን አይነት መዓዛ አለው? የማን መዓዛ ነው በሕይወታችሁ ያለው? ስለዚህ ወዳጆቼ የኢየሱስ ክርስቶስ ጠረን፣ የኢየሱስ ክርስቶስ መዓዛ፣ የኢየሱስ ክርስቶስ ሕይወት በውስጣችን እንዳይኖር የሚበሉ ነገሮች አንደኛው ሰይጣን ሾክላል። አንተ እንዲሆናል ይላል፣ አንተ እንደዚህ ነህ ይላል። ጉድለትህን ያሳያል፣ ውድቀትህን ያሳያል፣ ባዶነትህን ያሳያል፣ የተለያዩ ነገሮችን ያሳያል። በሰው ፊት ተቀባይነት አለመኖሩን ያሳያል። ስራ አለመሳካቱን ያሳያል። የቤተሰብ ችግር ያሳያል። በዛን ሰዓት ከልብህ ያ የኢየሱስ ክርስቶስ ጠረን እየተወገደ ይላል። ሌላኛው የራስ ሐሳብ፣ የራስ ምኞት ከውስጥ ያንን የኢየሱስን መዓዛ ሪሙቭ ያደርጋል። አያችሁ? የራሴን ሐሳብ እየጨመር ዛሬ መጸለይ ትቼ ሐሜት ቦታ ቢውል፣ ዛሬ መስበክ ትቼ ወሬ ቦታ ቢውል፣ ዛሬ መዘመር ትቼ የሆነ ነገር ቢያደርግ፣ በውስጤ ወንድሜን ለመግደል ቢያስብ፣ በውስጤ ክፋት ቢኖርብን፣ ንጹሕ ልብ ከሌለብን የክርስቶስ መዓዛ ከውስጤ ይወገዳል። ስለዚህ የክርስቶስ መዓዛ በውስጤ አለ። ስለዚህ እናንተ የክርስቶስ መዓዛ ናችሁ። ሰዎች የሚባረኩባችሁ፣ ሰዎች የሚጠጓችሁ፣ ሰዎች የሚጠለሉባችሁ፣ ብዙ ሰው የምትሄድበት እናንተ የዓለም ብርሃን ናችሁ እኮ ነው ያላል። ክብር ለኢየሱስ ይሁን። እስቲ የዓለም ብርሃን ነኝ በሉ። ማውራት ትፈራላችሁ እንዴ? የዓለም ብርሃን ነኝ በሉ። በጨለማ ላይ ብርሃን ያለው እኮ ኢየሱስ ነው። እኔ ብርሃን ነኝ እናንተ ብርሃን ናችሁ አላችሁ። የራሱን ሕይወት ሰጠው።
ስለዚህ ኖሮ ያሳየውን ነው። እኔ ብርሃን ነኝና አትፍሩ እናንተም ያለ ብርሃን ሁኑ። ክብር ለኢየሱስ ይሁን። ስለዚህ ምን ልላችሁ ነው? የክርስቶስ ጠረን አለብኝ ወይ? መዓዛው አለብኝ ወይ? ሰው መጠጋብኝ መዓዛ አለብኝ ወይ? ለምሳሌ በጣም በውድ ብር የተገዛውን ሽቶ ቢቀባ እናንተ ሁላችሁ በአፍንጮቻችሁ ታሸቱታላችሁ፣ ይሰማችኋል። ማን ነው የተቀባ ይህንን ሽቶ ትሉታላችሁ። የት ነው የሚገኘው ትሉታላችሁ። አትሉም? ትላላችሁ። ስለዚህ እንደዛው ነው። ክርስቶስ በውስጣችሁ ከከበረ፣ ክርስቶስ በሕይወታችሁ ከታነጸ፣ ክርስቶስ በሕይወታችሁ የሚታይ ከሆነ ሰው እሱ ጋር ክርስቶስ አለ፣ ሕይወት አለ፣ ሰላም አለ፣ እረፍት አለ፣ ኢየሱስን የሚያይበት በሱ በኩል አለ ብለው ወደ አንተ ይጣጋል። ሰውን የሚያስጠጋ ጠረን አለብን። ሰውን የሚያስጠጋ፣ ሰውን የሚያግብ፣ ሰውን የሚወድ፣ ለሰው የሚደርስ የሚተርፍ፣ ክብር ለኢየሱስ ይሁን። ይሄ ጠረን አለብን እኔ ራሳችን። ከዛ የክርስቶስ መዓዛ ጠረን ነው ብሎ ደፍሮ ለመናገር ወይም ደግሞ ኢየሱስን ለመሽተት የእግዚአብሔርን ቃል እንመልከት። አንደኛ እንደ ብዙዎች ሳንሸቃቅጥ ስንኖር፣ ወንጌልን ሳንሸቃቅጥ፣ ወንጌልን ሳናበላሽ፣ ወንጌልን በትክክሉ ስናስረዳ፣ ስናስተምር ስንኖር ያ የክርስቶስ ጠረን አለብን። ሌላኛው ደግሞ ያ ማለት በአንድ ነገርን ሳንደባልቅ ንጹሕን ወንጌል ሳንበርዝ ማቅረብ፣ መስማት፣ መብላት ለይቶ በማወቅ ክብር ለኢየሱስ ይሁን። ሁለተኛው ደግሞ በቅንነት ያለ ተንኮል በንጹሕ ልብ፣ እዚሁ ክፍል ውስጥ ነው የሚያሳየው። በቅንነት ያለ ተንኮል በንጹሕ ልብ ስንቀርብ ስንኖር፣ ይሄ ንጹሕ ልብ በኢየሱስ ስም ይሰጣል። አረ ይሰጣችሁ። ንጹሕ ልብ አትፈልጉም? እግዚአብሔር ንጹሕ ልብ ይስጣችሁ። ሌላኛው ደግሞ ከእግዚአብሔር እንደተላከ ታማኝ መልእክተኛ በመሆን ሐዋርያው ጳውሎስ ታማኝ መልእክተኛ፣ ወንጌልን በትክክል የሚያደርስ ሳይሸቃቅጥ የሚያደርስ፣ ለችግሩ የማይሸቃቅጥ፣ ለማጣቱ የማይሸቃቅጥ፣ የወንጌልን እውነት የሚያደርስ፣ ክብር ለኢየሱስ ይሁን። ሌላኛው ደግሞ ከእግዚአብሔር እንደተላከ ታማኝ መልእክተኛ። አራተኛው በእግዚአብሔር ፊት መልእክት አቀባዩ እንደሚሰማና እንደሚያይ በመረዳት። ሌላው አምስተኛው በክርስቶስ ሆነን በምንሰብከው ቃል ቀድመን እኛ ድነን በክርስቶስ ትምህርት በመኖር የእርሱን ጠረን ለመሆን እንድንበቃ ጌታ ሁላችንም ይርዳን። ምን ሆነን? ቀድመን ድነን። ሃሌሉያ! ለነዛ ለዳኑት ወይም ለሚድኑት ወይም እውነት ለሚቀበሉት ወይም ወንጌልን ለሚሰሙት እናንተ የሕይወት ሽታ ናችሁ ይላል። ሃሌሉያ! ለማይሰማ እየሰበክለት ለማይሰማ እየነገርከው ለማይሰማ ሌላኛው ምሳሌ ኖህ ነው። ለኛ 120 ዓመት ሙሉ ወንጌል እየሰበከ ለሚጠፋ ትውልድ ወንጌል ስበክለታል። እግዚአብሔር ሰበከላቸው ወንጌልን። ከዚህ መጽሐፍ ውጪ የበሉት ይመስለኛል። 120 ዓመት ሙሉ በልተው ሰምተው አልተመለሱ። ስለዚህ የሞት ሽታ ሆነባቸው። ለማይሰማ አንተ የሞት ሽታ ነህ። መስማት አለብህ፣ ማወቅ አለብህ። አንተ መስበክ አለብህ፣ ለሌላኛው መትረፍ አለብህ። ካልተረፍክ ደግሞ ትጠየቃለህ። ወንጌል እንደዛ ነው የሚለው። ከአንተ እጅ እጠይቃለሁ እቀበላለሁ ነው የሚለው። ስለዚህ ደግሞ ለሚድኑት፣ ለሚሰሙት፣ ለሚቀበሉት ይሄ ወንጌል በእኔ ይሰራል፣ ኢየሱስ ያድናል፣ ለዚህ ወንጌል ልኖርለት፣ ሕይወቴን በጣም በመልካም መዓዛ ላኖር ለሚለው ኢየሱስ የሕይወት ሽታ ነው። አንተ የሕይወት ሽታ ነው። ክብር ለኢየሱስ ይሁን። እንጸልይ ሁላችን ቆመን። ሃሌሉያ! እግዚአብሔር አባቶች ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት እናመሰግናለን። ጌታ ሆይ ከፍ በል።
በእውነት ዛሬ ልባችን እንድናይ መልእክት ስላመጣህልን እናመሰግናለን። የተኛው ልብ እንዳለን ሰምቶ የሚተገብር ልብ እንዳለን እንድናይ ልባችን በምን እንደተወጠረ ልባችን በምን እንደተያዘ ሕይወታችን በምን አይነት ሽታ እንዳለ ምን አይነት መዓዛ በሕይወታችን እንዳለ ኢየሱስን የሚሸት ወይስ ጥፋትን የሚሸት ወይስ ሐሜትን የሚሸት ወይስ አድመኝነትን የሚሸት ወይስ ዘረኝነትን የሚሸት ወይስ ወንድምን መግደልን የሚሸት ወይስ መዝረፍን የሚሸት እግዚአብሔር አባቶ ይህንን እንድናውቅ ጌታ ሆይ እናንተ የክርስቶስ መዓዛ ናችሁ፣ እናንተ ልባችሁ ምን አይነት ነው ብለህ ጌታ ሆይ ስላስተማርከን በእኔም በኢቴም በኩል ይህንን መልካሙን መልእክት ስላመጣህልን እናመሰግናለን። ክብር ምስጋና ላንተ ይሁን። ስለ ሁሉ ተባረክ ጌታ ሆይ ይህንን ሕዝብ በጌታ በኢየሱስም በሚሄድበት በሚወጣበት በሚሰራበት በሚኖርበት በሚያገለግልበት ሁሉ በኢየሱስም አንተን የሚሸቱበት መዓዛ በኢየሱስም ይጨመርላቸው። በጌታ በኢየሱስም ጠላት የሚፈራበት መዓዛ ይጨመርባቸው። በኢየሱስም ሰይጣን የሚፈራባቸው በኢየሱስ ክርስቶስም በግንባራቸው ምልክት ይጨመር። በኢየሱስም እሱ የኢየሱስ ነው። እሱ የኢየሱስ መዓዛ አለበት። እሷ የኢየሱስ መዓዛ አለባት። እነሱ የኢየሱስ መዓዛ አለባቸው። የተላበሱት ጠረናቸው አያቀርብም፣ ያቃጥላል የሚል ይህ ኃይል በእያንዳንዳችን ላይ ይውረድ። ስለ ሁሉ ተባረክ። ቀሪም ጊዜ ባርክልን። በናዝሬቱ በጌታ በኢየሱስ ስም አሜን።